የምትደግፉት ማንን ነው? ማን ያሸንፋል? እስኪ ሐሳባችሁን ኮሜንት ላይ አጋሩኝ። የዓለም ዋንጫ የመክፈቻ ጨዋታ በዛሬው ዕለት በሜክሲኮ ሳውዝ አፍሪካ በአስቴክስ ስቴዲየም በሜክሲኮ ማለት ነው ይካሄዳል። በዚህ ጨዋታ ላይ እንግዲህ በርካታ አፍሪካውያን ከሜክሲኮ ጎን መቆማቸው እንዲሁም ደግሞ ሜክሲኮ እንደሚደግፉ እየተናገሩ ይገኛሉ። ምክንያቱም ደግሞ የምትጫወተው ደቡብ አፍሪካ ናት። ደቡብ አፍሪካም እንግዲህ ከሰሞኑ በተለይም ደግሞ በ2026 ዓመተ ምህረት ማለት ነው አፍሪካውያንን በማሰቃየት በመግደል በአፈና እንዲሁም ደግሞ የተለያዩ ግድያዎችና ግፎችን በአደባባይ ላይ በመፈጸም አፍሪካውያን ሀገራቸውን ለቀው እንዲወጡና ከአፍሪካውያን ጋር ምንም አይነት የንግድም ሆነ የወንድማማችነት ትስስር እንደማይፈልጉ ሲያሳዩ እንደነበርና አፍሪካውያን ሲያሰቃዩ እንደነበር የሚታወቅ ነው። ይህንን እንደዋና ምክንያት በመጠቀም ማለት ነው በርካታ አፍሪካውያን በኢሳት ከሜክሲኮ ጎን መቆማቸው እንዲሁም ደግሞ ሜክሲኮ እንድታሸንፍ ድጋፍ እንደሚሰጡ ጭምር ነው እየተናገሩ የሚገኙት። ለምሳሌ በሶሻል ሚዲያዎች ላይ እንግዲህ ትልቅ የሚባሉ የተጽዕኖ ፈጣሪዎች እንዲሁም ደግሞ የተለያዩ አፍሪካውያን ማለት ነው በኢሳት ቪዲዮ እየሰሩ ከሜክሲኮ ጎን መቆማቸውን እያሳዩ ይገኛሉ። እናንተስ የማን ደጋፊ ናችሁ? እስኪ ሐሳባችሁን ኮሜንት ላይ አጋሩኝ። የዓለም ዋንጫ መክፈቻም እንግዲህ በዛሬው ዕለት ሜክሲኮ ሳውዝ አፍሪካ ጨዋታቸውን ያደርጋሉ። እንዲሁም ደግሞ አርብ ማለት ነው አሜሪካ ከፓራጓይ በአሜሪካ ጨዋታቸውን የመክፈቻ ማለት ነው ያደርጋሉ። እስኪ እናንተ ሐሳብና አስተያየታችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች ጋር በድጋሚ ተመልሼ እመጣለሁ። ፕላስ ምልክቱን ተጭራችሁ አብራችሁ ይቆዩ። መልካም ቀን ይሁንላችሁ። የናይጄሪያ ደጋፊዎች የሜክሲኮን ባንዲራ፣ የሜክሲኮን ፍላግ፣ የሜክሲኮን ማሊያ ለብሰው ነበር ጨዋታውን አዜትካ ስቴዲየም። ናይጄሪያውያን ዛሬኛ ሜክሲኮንን ድል ለሜክሲኮ እያሉ የሚገኙት ወይም ጨዋታው ላይ እየተመለከትናቸው ማለት ነውና በጣም የተገረምኩት እኔም ሶፊም የተረዳነው ነገር አለ። ያው ስለ ደቡብ አፍሪካ ብዙ መረጃ ስላለን ማለት ነው። ግን ያም ቢሆን አሁን በርካታ ኢትዮጵያውያን አሉ ደቡብ አፍሪካ ላይ ያሉ ኢትዮጵያውያኖች ከዚህ ከዜኖፎቢያ ጋር ስሜታቸው የሚነኩ እንዳሉ ሁሉ ግን ምንም ይሁን ምንም ራሳችን የለወጥንበት ያደግንበት ቤተሰቦቻችንን የለወጥንባት አገር ነች ደቡብ አፍሪካ ብለው ደቡብ አፍሪካ ላይ ብዙዎቹ ስንጠይቃቸው እንደውም ከዜኖፎቢያ ጋር የደቡብ አፍሪካ ዜጎች እኮ በጣም የዋሆች ናቸው። በጣም አስገራሚ ነገር የደቡብ አፍሪካው ግብ ጠባቂ የማሜሎዲ ሰንዳውንስ ግብ ጠባቂ ነው ዊሊያምስ። በጣም የገረመኝ ነገር በመላው ዓለም ያለውን ማህበራዊ ሚዲያ ተመልክቻለሁ። ስቴዲየም ውስጥም የነበሩትን ድባቦች ለማየት ሞክሬያለሁ። እንዳለ አፍሪካውያኖች እኛን ሲቃወሙ ነበር። ምን እንደሆነ ምክንያታቸው አልገባኝም። አንድ እኮ ነን፣ ለምን በዚህ ልክ ተቃውሞ የሚል አስተያየት ሰጥቷል ከጨዋታው በኋላ። በነገራችን ላይ ዊሊያምስ አልገባኝም፣ ምን እንደተፈጠረ ምን እንደተካሄደ እየገባኝ አይደለም። አንድ አፍሪካውያኖች አይደለም ወይ? ለምንድን ነው በዚህ ልክ ተቃውሞ የበዛብን የሚል አስተያየቱን ሰጥቷል። እንግዲህ አውቆ ነው ሳያውቅ ነው የሚል ብዙዎች የሚያነሱት ጥያቄ አለ። አልገባውም እውነት ነገሩ ወይስ ባልገባው ለመሆን እየሞከረ ነው? Where are you from? We're Nigerians, but we live in England. Nigerian? Yeah. All up in Mexico? We're Mexicans today, man. Let's go Nigeria! Woo!